ሰላም ጤና ይስጥልኝ። የዛሬዎቹን ዜና ይዤላችሁ የቀረብኩት ናትናኤል አካሉ ነኝ። አብራችሁን ቆዩ። ዓለም ዛሬ መጋቢት 8 ቀን 2018 ዓ.ም በድንጋጤ ነቅታለች። በመካከለኛው ምስራቅ ሰማይ ስር የሚታየው የሚሳኤል ጭስ ሳይሆን አንድ የትልቅ ፖለቲካ ግዙፍ ሰው መገደልን ነው። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ በሰጡት መግለጫ የኢራን የደህንነት መዋቅር አከርካሪ ተብለው የሚታወቁት አሊ ላሪጃኒ መገደላቸውን ይፋ አድርገዋል። ይህ ግድያ ተራ ግድያ አይደለም። የኢራን እስላማዊ ሪፐብሊክን ህልውና የሚፈታተን የቀጠናውን ጂኦፖለቲካ የሚቀይርና ምናልባትም የቴህራንን መንግስት ወደ መጨረሻው ምዕራፍ የሚገፉ ክስተቶች ናቸው። ነገር ግን ከዚህ ድርጊት በስተጀርባ ያለው ስሌትስ ምንድን ነው? ዋሽንግተንና ቴልአቪቭ የፈለጉት የመንግስት ለውጥ ሪጂም ቼንጅ ያመጣሉ ወይንስ ራሳቸውን ወደ ማይወጡት አዘቅት ውስጥ እየከተቱ ነው? ዛሬ በጀዚራ ኢትዮጵያ ይህንን ታሪካዊ ክስተት በዝርዝር እንተነትናለን። አብራችሁን ቆዩ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ እውነተኛና ታማኝነት ያላቸው መረጃዎች ለምታውቋቸው ሰዎች እንዲደርስ ይህንን ቪዲዮ ሼር ማድረግ እንዳትረሱ። አብራችሁን ቆዩ። እንደ እስራኤል መከላከያ ሚኒስቴር መግለጫ ከሆነ ጥቃቱ የተፈጸመው እጅግ ዘመናዊ በሆኑ የኤኤፍ-35 ተዋጊ ጀቶችና ሰው አልባ አውሮፕላኖች ታግዞ ነው ተብሏል። ኢራን ከፍተኛ ጥበቃ በሚደረግላቸው የደህንነት ተቋማት ውስጥ የነበሩት አሊ ላሪጃኒ እስራኤል የኦክቶፐሱን ራስ መቁረጥ ስትል በሰየመችው ዘመቻ ሰለባ ሆነዋል። ከአሊ ላሪጃኒ በተጨማሪ የኢራን ታዋቂ የባሲጅ ሚሊሻ ኃይሎች መሪ ግላምሬዛ ሶሎማኒም አብረው መገደላቸው ተረጋግጧል። ይህ ማለት ኢራን በአንድ ቀን ውስጥ ሁለቱን እጅግ አስፈላጊ ወታደራዊና ፖለቲካ መሪዎቿን አጥታለች ማለት ነው። ሚኒስቴር ካትዝ እንደሚሉት ይህ ጥቃት የኢራንን አቅም በ10 ዓመታት ወደኋላ መልሶታል። ነገር ግን ሁሉም ተንታኞች በዚህ ድል እየደነሱ አይደለም። ታዋቂው የፖለቲካ ሳይንቲስት ኢያን ብሬመር ዶናልድ ትራምፕ በኢራን ላይ የያዙት አቋም የመጀመሪያው አስተዳደራቸው ትልቁ የውጭ ጉዳይ ፖሊሲ ስህተት ሊሆን እንደሚችል ያስጠነቅቃሉ። ብሬመር እንደሚሉት ትራምፕን ሁሉንም የዓለም መሪዎች እንደ ራሳቸው ዋጋ ያላቸው አድርገው ያስባሉ። ዋጋውን ከከፈሉም የሚፈለገውን አገኛለሁ የሚል ነጋዴያዊ ስልት አላቸው ሲል ተችቷቸዋል። ነገር ግን ኢራን ውስጥ ያሉት መሪዎች ዋጋ የላቸውም። እነሱ የሚመሩት በሃይማኖታዊ ጽንፈኝነት እንጂ በገንዘብ አይደለም። ብሬመር ሲቀጥልም የቬንዙዌላ እንደታየው በማጭበርበር ወይም በገንዘብ የሚገዙ መሪዎች በኢራን የሉም ይላል። ትራምፕ ከፍተኛ መሪዎች በመግደል የመንግስት ለውጥ ማምጣት ይቻላል ብለው ቢያስቡም ውጤቱ ግን የተገላቢጦሽ ሊሆን ይችላል ብለዋል። የመንግስት ለውጥ ለማምጣት ወይ የአሜሪካ ጦር በብዛት መግባት አለበት ወይ ደግሞ የተቀናጀ የሀገር ውስጥ ተቃዋሚ መኖር አለበት። ኢራን ውስጥ ግን ሁለቱም የሉም። ጥቃቱን ተከትሎ በቴህራን የታየው ሁኔታ የድንጋጤ ነበር። የኢራን መንግስታዊ ሚዲያዎች መጀመሪያ ላይ መረጃውን ለማስተባበል ሞክረዋል። በአሊ ላሪጃኒ ተጻፈ የተባለ የእጅ ጽሑፍ ማስታወሻ በማሰራጨት ግለሰቡ በሕይወት እንዳሉ ለማሳመን ሞክረዋል። ሆኖም ይህ የኢራን የተለመደ የፕሮፓጋንዳ ስልት እንደሆነ ተንታኞች ይናገራሉ። የአልጀዚራ ተንታኝ ሙሐመድ አል ማስሪ እንደሚለው እስራኤል እንዲህ ባለ ደረጃ በልበ ሙሉነት መግለጫ ስትሰጥ መረጃው 100% እርግጠኛ ሳይሆን አይቀርም። ቀደም ሲልም የሀገሪቱ መንፈሳዊ መሪ በተገደሉበት ወቅት ኢራን ለሳምንት ክዳ በመጨረሻ እውነቱን ተቀብላለች ብለዋል። ይህ ጦርነት በአሜሪካ ውስጥም ትልቅ የፖለቲካዊ ኪሳራ እያመጣ ነው። ትራምፕ ራሳቸውን የሰላም ፕሬዝዳንት አድርገው ቢስሉም አሁን ግን የከፋ ጦርነት ውስጥ ገብተዋል። በኢያን ብሬመር ተንታኝ መሰረት ጦርነቱ 3 ትልልቅ አደጋዎች ቲፒንግ ፖይንትስ አሉት። የመጀመሪያው የአሜሪካ ወታደሮች ሞት ነው። ከ20 በላይ የአሜሪካ ወታደሮች በአንድ ጥቃት ከተገደሉ ትራምፕ ወደማይፈልጉት ትልቅ ጦርነት ይገባሉ። ሁለተኛው የነዳጅ ዋጋ ንረት። የነዳጅ ዋጋ ከ$120 በላይ ከፍ ካለ ዓለም አቀፍ የኢኮኖሚ ቀውስ ይፈጠራል። ይህም ለትራምፕ ድጋፍ መሸርሸር ዋና ምክንያት ይሆናል። ሶስተኛ የገልፍ ሀገራት ስጋት። እንደ ዩኤኢ ያሉ ሀገራት የቱሪዝምና የንግድ ማዕከላት አደጋ ላይ ከወደቀ ቀጠናው ወደ ባሰ ትርምስ ይገባል ተብሏል። ተመልካቾቻችን ዛሬ አሊ ላሪጃኒ ተገደሉ ማለት ጦርነቱ አበቃ ማለት አይደለም። ኢራን መሪዎቿን ባጣች ቁጥር ይበልጥ ወደ ጽንፈኝነትና ወደ ተስፋ የቆረጠ እርምጃ እያመራች ነው። መሪዎቿ ከመግደል ባለፈ
የኢራንን የኒውክሌር አቅም ማጥፋት ለአሜሪካ እጅግ አደገኛ የሆነ የምድር ላይ ጦርነት ይጠይቃል። ትራምፕ ድል አድርጌያለሁ ብለው ቢያወጁም የኢራን መዋቅር ግን አልፈረሰም። ይልቁንስ የመከላከያው ምስራቅ ፍርክስክስ ወደ አዲስ ምዕራፍ ተሸጋግሯል። እኛም በጀዚራ ኢትዮጵያ ሁኔታዎችን በቅርበት እየተከታተልን እናደርሳችኋለን። ስለተከታተላችሁ እናመሰግናለን። ከጀዚራ ኢትዮጵያ እኔ አብሬያችሁ የቆየሁት ናትናኤል አካሉ ነበርኩኝ። ሰላም ሁኑ።